ኮሎኔል ሁሴን መሐመድ የ11ኛ ክፍለ ጦር አዛዥ። እኔ ገርሞኛል። ምክንያቱም ይሄን ያህል ሙርከኛ መኖሩን ቀደም ሲልም መንግስት አልተቀበለውም የሚል በኢንፎርሜሽን ነው የሰማሁት። ዛሬ ደግሞ ያየሁት ቪዲዮ እኔ በጣም ነው የገረመኝ። ምክንያቱም እዚህ ያለው ሰራዊት ምስክር ይሆናል ያስባለሁ። ይሄ የፎቶ ሾው ሳይሆን በተግባር ሲዋጋ ቆይቶ የተማረከ ኃይል እንደሆነ ነው እኔ መረዳኝ። እዚህ ያለው ኃይል ሁኔታ ላይ የተማረከ ነው። ይሄ ግልጽ ነው። ስለማያውቁ ሳይሆን ያው የፖለቲካ ጫወታ ነው ብዬ ነው የሚያስበው። ተጨባጭ እዚህ ያለው ሙርከኛ ብዙ ዓለም አቀፍ ጋዜጠኞችም መጥቶ አይቶታል። ይሄ በይፋ ሲገለጽ እንደነበረ ግልጽ ነው። በግለሰብ ደረጃ እንደዛ መባሉ እኔ በጣም አዝኛለሁ። እንደ ግሌ እኛ በጣም ፈታኝ በሆነ ውጊያ ውስጥ ነው የነበርነው። በዛ ውስጥ የወደቁም አሉ። አጋጣሚም ደግሞ ተርፎ እዚህ የተማረከ ኃይል አለ። ይሄ ኃይል እያንዳንዱ አሁን የለም ቢባል ቤተሰብ አለው። ፎቶ አይቶ ላውቅ ይችላል። ቤተሰብ ልጆቼ አይደለም ብሎ አይክድም። ስለዚህ አሁን እኔ በመሰረቱ ባለፈውም በመንግስት ደረጃ እንደዛ ተብሏል የሚል ነገር ሲነገር እጅግ በጣም ነው የተሰማኝ። አሁንም የተባለው ነገር አይቼዋለሁ ቪዲዮውን።